አሸባሪው የህወሓት ቡድን በአፋር በሜሊ ከባድ መሳሪያ መተኮሱና እንዲሁም ደግሞ ከባድ ፍንዳታዎች በተከታታይ መሰማታቸው ተገልጿል። ከአካባቢው የመረጃ ምንጮች የደረሰንን ይህን ሰበር መረጃ ወደ እናንተ በትንታኔ መልኩ የምናደርስ ይሆናል። ይህ በእንዲህ እንዳለ ደግሞ በአማራ ክልል የሚንቀሳቀሰውን የፋኖ አደረጃጀትን የሚመሩ አመራር በቁጥጥር ስር እንዲውሉ በመንግስት መወሰኑ ተሰምቷል። ይህ ጉዳይ ደግሞ ብዙዎችን ያስቆጣ ጉዳይ ሆኗል። ይህን በሚመለከት መንግስት ያስተላለፈውን ውሳኔና የፋኖ አመራሮች የሰጡትን ምላሽ የምንነግራችሁ ይሆናል። በመጨረሻም ደግሞ በአሁኑ ሰዓት ከጁንቶ ጋር እየተደረገ ያለው ድርድርና ከኤርትራ ጋር የተፈጠረውን አለመስማማትና ቅራኔን በሚመለከት የደረሰን መረጃ አለ። ወደ ሳውዲ አረቢያ ያቀናው የኢትዮጵያ ልዑካን ቡድን ምን አይነት ውሳኔዎችን አስተላለፈ? ሊመለስ ተቃርቧል። የምናጋራችሁ መረጃ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ውድ የቻናላችን ተከታታዮች፣ በቅድሚያ ለሰዓቱ የደረሰን ሰበር መረጃ አስቀድመን እንጀምራለን። በአፋር ክልል ሜሊ አካባቢ ከፍተኛ የሆነ ጥቃቶችን፣ ከባድ መሳሪያዎችን በመተኮስ በተደጋጋሚ የተለያዩ ሰብአዊና ቁሳዊ ጉዳቶችን እያስከተለ የሚገኘው የጁንታው ቡድን በድጋሚ በዛሬው ዕለት ያልተጠበቁ ጥቃቶችን መፈጸሙ ተነግሯል። በተለይም ደግሞ የኢትዮጵያ መንግስት ከፍተኛ የሆነ ትኩረት የሚሰጠው የጁንታ ቡድን በአፋር ክልል እያደረሰ ያለውን ጥቃት ቂም በቀል ያዘለ ስለመሆኑ ከፍተኛ መሳሪያዎችን እንዳለ እየተገለጸ ይገኛል። በተለይም ደግሞ ከአፋር ባሻገር በተለያዩ አጎራባች ከተሞች ላይ ከባድ የሚባሉ መሳሪያዎችን በመተኮስ ንጹሃን ዜጎችን እየጨፈጨፈ የሚገኝ ነው። በተለይም ደግሞ ደሜን እመልሳለሁ እያለ በተለያዩ አቅጣጫዎች የሚነዛውን ወሬ በአሁኑ ሰዓት ለጁንታው ቡድን የፕሮፓጋንዳ መንጃ መንገድ ሆኖለታል። አሁን ላይ ችግር የሆነው ማህበራዊ ሚዲያ ላይም የፖለቲካ ሚስጥሩን ሁሉ ይንገረን የሚሉ ሀሳቦች ሲሆኑ፣ ይሁንና በአፋር ክልል እየተፈጸመ ያለው ጉዳይ ትኩረት እንደተነሳው እየተገለጸ ይገኛል። ከሰዓታት በፊት ከባድ ፍንዳታ መሰማቱን ተሰምቷል። በአካባቢው የሚገኙ ነዋሪዎች፣ በሺዎች የሚቆጠሩ ነዋሪዎች ማለት ነው፣ አካባቢውን ጥለው መውጣታቸው እየተነገረ ይገኛል። በተለያዩ አቅጣጫዎች እየደረሱ ያሉ ከባድ መሳሪያዎችና ተኩሶች ብሎም ደግሞ ፍንዳቶች ሲሆኑ፣ በተለይም ደግሞ አሸባሪው የህወሓት ቡድን በአፋር ክልል ጋሊኮማ መጠለያ ውስጥ በነበሩ ሰዎች ላይ የፈጸመውን ጭፍጨፋ ለዓለም አቀፍ ማህበረሰብ ለማሳወቅ እየተሰራ መሆኑን የሰመራ ዩኒቨርሲቲ አስታውቋል። በአሁኑ ሰዓትም እየተደረገ ያለው የጁንታው ከፍተኛ ሁኔታ የተሰራበትን የዘር ማጥፋት ጭፍጨፋ ዩኒቨርሲቲው በጋሊኮማ ጭፍጨፋ ዙሪያ ባካሄደው ጥናት ጋር አያይዞ የሚመለከተው ይሆናል ተብሏል። ምክትል ፕሬዚዳንት ዶክተር ኡመር ሁሴን ውይይት መድረክ ላይ እንደተናገሩት ዩኒቨርሲቲው በአሸባሪው ህወሓት ላይ ወረራ ምክንያት በአርብቶ አደር የተፈጸመውን አስከፊ ሰብአዊና ቁሳዊ ጉዳቶችን እንዲሁም ውድመቶችን መፍትሄ ሊያመነጭ የሚል ጥናት እያካሄደ ይገኛል ተብሏል። በአሁኑ ሰዓትም ከባድ መሳሪያዎችን የሚተኩሰውን የጁንታ ቡድን በተለያዩ አቅጣጫዎች ሰላማዊና ንጹሃን ዜጎችን ለመጉዳት ታስቦበት ስለመሆኑ ተገልጿል። እንደሚታወቀው ሰሞኑን የስብሃት ነጋ መፈታትን አስመልክቶ ውሳኔው ተገቢ አለመሆኑን አስተያየቶች በተለያዩ አቅጣጫዎች እየተገለጸ ነበር። ተገቢ አይደለም እየተባለ የነበረው የጁንታው ከፍተኛ አመራሮች መፈታት ሳያበቃ ከጁንታው ጋር ድርድር ውስጥ የገባው የኢትዮጵያ መንግስት በተለያዩ አቅጣጫዎች በተለይም በአፋር ክልል በአሁኑ ሰዓት ከፍተኛ በሚባል ደረጃ ሀሳብና እንዲሁም ደግሞ ስራዎችን፣ እቅዶችን ለማጥፋት በሚመስል መልኩ በተለያዩ ሁኔታዎች ላይ የሚገኙ ንጹሃን ዜጎችን እያወደመ ኪሳራዎችን እያስከተለ ይገኛል። ይሁንና እስካሁን ድረስ ትኩረት የተረሳው ይህ የጁንታ ቡድን በተለያዩ አቅጣጫዎች የሚፈጽሙትን የሽብር ጥፋቶች ይበቃል የሚል የመንግስት አካል አለመኖሩ በተከታታይ ሁኔታ ያለምንም ፍርሃት እየፈጸማቸው እንደሚገኙ ከተለያዩ አቅጣጫዎች የሚወጡ መረጃዎች ያሳያሉ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ በውጭ ካየው አቅጣጫ እንደሰማው እንዲሁም ደግሞ ሊተነበይ የማይችል ሲል ያየውን ሁኔታ ባወጣው መግለጫ በደቡብ ምዕራብ በተለይ ሽራሮ ከተማ፣ በወልቃይት ጠገዴና በምዕራብ ዞን ሁመራ ውጊያ እንዳለ ተገልጿል። በተለያዩ አቅጣጫዎች ትንኮሳዎች እንዳልቆሙና አልፎ አልፎ የሱዳን ኮሪደር ለማስከፋት የማጥቃት ሙከራ ቢደረግም ሊሳካ እንዳልቻለ የአማራ ክልል የአካባቢዎች አስተዳደሮች እንዲሁም የመከላከያ ባለስልጣኖች የሚጠቅስ አንድ መረጃ አውጥቷል። ይሁንና ግን ይህ መረጃ በአሁኑ ሰዓት በአፋር ክልል እየተደረገ ባለው ጦርነት መካከል ተያያዥነት ያለው የሚጠቅስ አንድ መረጃ አውጥቷል። ይሁንና ግን ይህ መረጃ በአሁኑ ሰዓት በአፋር ክልል እየተደረገ ካለው ጦርነት ጋር ተያያዥነት የለውም የሚሉ የተለያዩ አካላቶች ቢበራከቱም በአሁኑ ሰዓት ግን እየተፈጸመ ያለው ጥቃት መንግስታዊ የሆነ ወይም መንግስታዊ ያልሆነ ተቋማቶች ህዝብን የሚያውቀው እና ይፋዊ በሆነ መንገድ አሸባሪው ጁንታ ቡድን በአፋር በወልቃይትና በተለያዩ አቅጣጫዎች ጥቃቶችን እየተከፈተበት ሁኔታ ይገኛል። ይህ በእንዲህ እንዳለ በኤርትራ በኩል በከፈተው ጦርነት አማካኝነት ጥቃቶችና እንዲሁም ደግሞ ትንኮሳዎችን የፈጸመው
አሸባሪው የጁንታው አባል በኤርትራ ጦር አማካኝነት አጸፋዊ ምላሽ ተሰጥቶታል። አካባቢው ላይ ሙሉ በሙሉ መደምሰሱን ተገልጿል። በአየር ኃይል ጥቃት የጁንታው ቡድን ይህን የማይባል ጥቃቶች ሲፈጽም እንዲደመሰስ የኤርትራ መንግስት ጥያቄ ቀርቦ የነበረ ቢሆንም የኢትዮጵያ አየር ኃይል ግን በዚህ አካባቢ ላይ የሚገኙ የጁንታው ከባድ መሳሪያዎችን ከማጥፋት ተቆጥቦ እንደነበር ተገልጿል። የኤርትራ መንግስትና ህዝብን በዚህ ጉዳይ ላይ ቁጣውን እየገለጸ ሲሆን የኢትዮጵያ መንግስት በአሁኑ ሰዓት እያሰበና እያደረገ ያለው ድርጊት የኤርትራ መንግስትና ህዝብን የሚጎዳ መሆኑ እንደሌለበት ቆም ብሎ ማሰብ እንደሚገባው የሚገልጽ ደብዳቤ መላኩን ከሰሞኑ አንዳንድ የመረጃ ምንጮች ጠቅሰው ዘግበዋል። በተለያዩ አቅጣጫዎች የአሸባሪው ቡድን ያሰልፋቸውና ተላላኪዎች በተለያዩ ሁኔታዎችና አጋጣሚዎች በመጠቀም የሽብር ጥፋቶችን ለመፈጸም ከየአቅጣጫው ተነስተው መምጣታቸውን ተመልክተናል። በአሁኑ ሰዓት በአዲስ አበባና በተለያዩ አካባቢዎች የሃይማኖትና የዘር ግጭቶች ለመፍታት በተለያዩ ሁኔታዎች እየተንቀሳቀሰ የሚገኘው አሸባሪው ቡድን ተላላኪ ስለመሆን እየተገለጸ ይገኛል። በተለይም ደግሞ ከሰሞኑ የተፈቱት የጁንታው ከፍተኛ አመራሮች በሚመለከት መንግስት የሰጠው መግለጫ ለህዝብ የሚዋጥ ባይሆንም በውስጣዊ ጉዳዮችና ውስጣዊ ድርድሮች ስለመኖራቸው እየተገለጸ ይገኛል። እየተደረገ ያለው ድርድር በሚመለከት ከሰሞኑ የጁንታው ከፍተኛ አመራር የሆነው ዶክተር ደብረጽዮን ገብረ ሚካኤል የገለጸ ሲሆን የኢትዮጵያ መንግስት ከህዝቡ ደብቆታል ያሉትን መረጃ ገልጸዋል። በተለይም በራያና በወልቃይት ጉዳይ ላይ የጁንታው ቡድን የሆነ የትግራይ ህዝብም እንደማይደራደር እየገለጸ ሲሆን በአሁኑ ሰዓት በተለያዩ አቅጣጫዎች እያደረጓቸው የሚገኙ እንቅስቃሴዎች በሙሉ በአይነ ቁራኛ እየተከታተልናቸው እንገኛለን የሚሉ መግለጫዎች ቢያወጡም በአፋር ክልል ግን እየተፈጸመ ያለው በጁንታው ከባድ መሳሪያዎች መስዋዕት የሚሆኑት የንጹሃን ደም መንግስት አለማየቱ እጅጉን የሚያሳዝን ነው ተብሏል። በወልቃይትና በራያ ስለተሰማው ከባድ መሳሪያዎች የመተኮስና ንጹሃንን ከአካባቢው ጥለው እንዲወጡ የማድረግ አቅም እየተሰራ እንዳለ የሚገኝ ሲሆን የጁንታው ቡድንም እየገለጸ ይገኛል። በኢትዮጵያ መንግስት አሁንም ዝምታውን ከመረጠ ከፍተኛ የሆነ ግጭት ይከሰታል ተብሎ ይጠበቃል። ውድ የቻናላችን ተከታታዮች ለሰዓቱ ያዝነው ይህን ይመስል ነበር። እስከ ፍጻሜው አብራችሁን በመቆየት ስለተከታተላችሁን ከልብ እናመሰግናለን። በሌሎች ወቅታዊ ሰበር እና አዳዲስ መረጃዎች ተመልሰን እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫናችሁን አዘንጉ። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። ላይክ እና ሼር በማድረግ ለሌሎች ማጋራታችሁን እንደተለመደ ይቀጥል። የዛሬ መልእክታችን በሌሎች መረጃዎች ተመልሰን እስከምንገናኝ ሰላማችሁ ይብዛ፣ ደህና ሁኑ ብለን ተሰናበትናችሁ።